ማሊክ አምባር ከባርነት ቀንበር እስከ መንበር በ1550ዎቹ ከሐረርጌ በባርነት ተወስዶ ምዕራብ እንድን ያስተዳደረው ኢትዮጵያዊ ጀግና የህይወት ታሪክ በብዙ የዓለማችን ሀገሮች የዘር ግንዳቸውን ታሪክ ቆጥረው ከኢትዮጵያ ጋር ዝምድና እንዳላቸው የሚናገሩ ግለሰቦች ወይም የማህበረሰብ ክፍሎች መኖራቸው የተለመደ ክስተት ነው። ከአጎራባች ሀገራት ራቅ ብለን እንኳን ሄደን ይህ ክስተት ብዙ ጊዜ ያጋጥማል። ከሁሉ የሚያስገርመን በሩቅ ምስራቋ ህንድ ከጥንት ጀምሮ ኢትዮጵያውያን መገኘታቸውም ብቻ ሳይሆን እስካሁንም ድረስ አበሻ ወይም አቢሲኒያ የሚባሉ የህብረተሰብ ክፍሎች መኖራቸው ነው። ለዚህ ምክንያት የሆነውን በጥንቱ ዘመን ኢትዮጵያውያን ከሀገር ውጪ ያደርጉት የነበረውን የውዴታም የግዴታም ጉዞ የያዘ የታሪክ መዝገብ በኢትዮጵያ ባይኖርም የአንዳንዶቹ ግለሰቦች ታሪክ ግን የዓለምም የነበሩበትም ሀገር ታሪክ እንዳይዘነጋው የሚያደርግ ትልቅ ተጽዕኖ በመፍጠራቸው ምክንያት ሲታወሱ ይኖራሉ። የማሊክ አምባርም ታሪክ ከነዚህ አንዱ ነው። ማሊክ መገኛው ከኢትዮጵያ ቢሆንም በልጅነቱ በተለያት ኢትዮጵያ ስሙ አይነሳም። ኑሮውን በመሰረተባት በህንድ ግን የማይረሳ ትልቅ የታሪክ ስብዕና ያለው ሰው ነው። ከተወለደባት ከኢትዮጵያ እስከ ሞተበት ቀን ድረስ ሲከተለው የኖረው ነገር ቢኖር አበሻ የሚለው መለያውና በልጅነቱ የተዳረገበት የባርነት ህይወት ብቻ ነበር። ባሪያ ሆኖ ሲሸጥ ሲለወጥ ቢኖርም ማሊክ ወይም ንጉስ ተብሎ ተጠርቶ እንደ ንጉስም ኖሮ ያለፈ አስገራሚ ሰው ነበር። የህይወት ውጣ ውረድ በታሪክ ለመመዝገብ የሚያበቃ ገድል ስለነበረው ስለ ማሊክ ብዙ ስለተጻፈ እርሱ በነበረበት ዘመን የነበሩ የእርሱን መሰል ታሪክ የነበራቸው በሺህ የሚቆጠሩ ኢትዮጵያውያን ባሮች ታሪክ ለመነሳት ምክንያት ሆኗል። እንደ አውሮፓውያን አቆጣጠር በ2005 በኬምብሪጅ ዩኒቨርሲቲ የታተመው ከ14ኛው እስከ 18ኛው መቶ ክፍለ ዘመን የነበረውን የህንድን ታሪክ የያዘው መጽሐፍ ከያዛቸው የዘመኑ 8 ዋነኛ ማህበራዊ ታሪኮች መካከል ይህንኑ የኢትዮጵያዊውን ባሮች ታሪክ የያዘው ክፍሉ አንዱ ሆኖ ቀርቧል። በዋነኛነት በወታደርነትና በአስተዳደር ያገለገሉ ከነበሩ ኢትዮጵያውያን ባሮች መካከል ማሊክ አምባር የተለየ ስፍራ የተሰጠው ሰው ነበር። በተለምዶ የግራኝ አህመድ ጦርነት የሚባለው የ16ኛውን መቶ ክፍለ ዘመን ጂሃድ የዘገበው ሲአበዲን ወይም አረብ ፋቂህ ፍቱህ አልአበሻ ብሎ በሰየመው የውጊያ ታሪኩ ላይ አጽንኦት ሰጥቶ ከሚዘግባቸው ነገሮች መካከል አንዱ በጦርነት የሚማረኩትና ሃይማኖታቸውን አልለውጥም ብለው አሻፈረኝ ያሉትን የተሸናፊውን ወገን ህዝብ እጣ ፈንታ ነበር። በሞት ከመቅጣት በተጨማሪ ተሸናፊዎቹን በባርነት መሸጥ ለአህመድ ግራኝ ሰራዊት ትልቅ ትርፍ የሚያስገኝላቸው ገቢያቸውም ነበር። ሲአበዲን ይህ የባሪያ ንግድ እስከ ህንድ ድረስ ይደርስ እንደነበረም መስክሯል። ይህ የባሪያ ፍንገላ ታሪክ ግን በአህመድ ግራኝ ብቻ የተጀመረ አልነበረም። ከ3ኛው መቶ ክፍለ ዘመን ጀምሮ ብዙ ባሮች ከኢትዮጵያ እየተጋዙ ይሸጡ እንደነበረም ታሪክ አይረሳውም። በእስልምና እምነት ትልቅ ስፍራ የሚሰጠውም የመጀመሪያው ሙአዚን ቢላልም እንዲሁ በባርነት የተሸጠ ኢትዮጵያዊ ነበር። ማሊክ አምባር የተወለደው አህመድ ከሞተ ከ5 ዓመት በኋላ ነበር። የትውልድ ስፍራውም በሐረር አካባቢ እንደነበርና የመጀመሪያ መጠሪያ ስሙም ካፑ ይባል እንደነበረም በታሪክ ተነግሮለታል። ምን ሁኔታ ለባርነት እንደበቃ እርግጠኛ ታሪክ ባይኖርም ከሐረር እስከ የመን ከዚያም እስከ ኢራቅና ህንድ በባርነት ያደረገው ጉዞ በታሪክ ተቀምጦለታል። በኢራቅ እስልምናን እንደተቀበለና በነበረውም ልበ ብሩህነት የተነሳ ብዙ ትምህርት እንደተማረም ታሪኩ ይናገራል። እስከ ዕለተ ሞቱ ድረስም በህንድ የነበረው ታላቅ ገድል የህይወቱ ትልቅ ምዕራፍ ነበር። በህንድ ሀገር በባርነት የገዛው ቼንጊዝ ካህን የተባለውና
በጠቅላይ ሚኒስትርነት ስልጣን ላይ የነበረ ሰው ነበር። አስገራሚው ነገር ይህም ማሊክን የገዛው የህንድ ባለስልጣን በባርነት መጥቶ ነፃነቱን ያገኘ ሌላ ኢትዮጵያዊ መሆኑ ነበር። ሁላይ ሆነው ሲያስቡት ይህ የሚያስገርም ቢሆንም በዘመኑ ኢትዮጵያውያን ባሮች በህንድ የነበራቸውን ስፍራ ለሚያጠኑት ግን ይህ የተለመደ ክስተት እንደነበር ይነገራል። በሺ የሚቆጠሩ ባሮች በአመት ከኢትዮጵያ የሚጋዙበትም ምክንያት ግልጽ ነበር። በህንድም ይሁን በሌላው የዓለም ክፍል ኢትዮጵያውያን ባሮች የነበራቸው ስፍራ በውድ እንዲሸጡና በተለይም የነበራቸው የጦርነት ብቃት ተመራጭ እንዲሆኑ ያደርጋቸው እንደነበረም ጉዳዩን ያጠኑት የታሪክ ባለሙያዎች ይናገራሉ። ማሊክ አምባር ደግሞ በዚህ ጉዳይ ስሙ የተጠራ ገናና የጦር መሪ ነበር። በህንድ ድርሳናት እንደሚነገርለትም ይህ ሰው የ17 ዓመት ወጣት እያለ የገባበት የውትድርና ህይወት አህመድ ናግራ ይባል የነበረውን ግዛት ሙጋሃል ተብሎ በሚጠራው መንግስት የተቃጣበትን ወረራ በመመከት ከጥፋት አድኗል። ይህም ለዚህ ወጣት ተዋጊ ህይወት አዲስ ፈርቀዳጅ አጋጣሚ ነበር። ከዚህም በኋላ የፈጸመው ጀብዱ እንዲሁም አስተዋይነቱ የሚነገርበት መንገድ በህንድ ታሪክ ውስጥ ወሳኝ ሚና መጫወቱን የሚያጎላ ነበር። ከቼንጊዝ ካህን ሞት በኋላ በባርነት ያገለገለው ቢጃፑር በምትባለው ግዛት የነበረውን ንጉስ ነበር። ንጉሱም የጦሩ አለቃ አድርጎ ማሊክን ከመሰየሙም በላይ ማሊክ ወይም ንጉስ የሚለውንም የአድናቆት ስም የሰጠው እርሱ እንደነበር ይነገራል። ከንጉሱ ሰራዊት ተነጥሎም እንደ ነፃ ሰው የራሱን ሰራዊት አቋቋመ። በሺ የሚቆጠሩ ኢትዮጵያውያንን ብቻ የያዘ የቅጥረኛ ወታደሮች ጦር አደራጅቶም አገልግሎቱን ለሚፈልጉ የወቅቱ ገዢዎች በቅጥረኝነት ሲያገለግል ቆይቷል። ሁኔታ በስልጣን ላይ እንደተቀመጠ ታሪኩ ግልጽ ባይሆንም ከጊዜ በኋላም አህመድ ናግራ በምትባለው ግዛት ላይ በገዢነት ወንበርም ተቀምጧል። አንዳንዶች በግዛቲቱ ላይ ንጉስ ባለመኖሩ የነበረውን የስልጣን ክፍተት ለመሙላት ስፍራውን ይዞታል ይላሉ። የአህመድ ናግራን ንጉስ በማሰር አስገድዶ ስፍራውንም እንደያዘው የሚያምኑ የታሪክ ባለሙያዎች አሉ። የማያሻማው ታሪኩ ግን ማሊክ ሴት ልጁን ከንጉሳዊ ቤተሰብ አባል ጋር በማጋባት እርሱ ስልጣኑን በዋነኛ ሹምነት ማስተዳደር መቀጠሉ ነው። በስልጣን ዘመኑ ካዲክ የተባለ አዲስ ዋና ከተማ ከመቆርቆሩም ባሻገር በሰፊው ዘርግቶት የነበረው የስነ ህንጻና የውሃ ፕሮጀክት ልዩ የሚያደርጉት ስራዎቹ ነበሩ። በ1626 ዓመተ ምህረት በ80 ዓመቱ ሲሞት ለጥቂት ጊዜም ቢሆን የተካው ፋቴህ ካን የተባለው ልጁ ነበር። አምባር ማሊክ መገኛው ከኢትዮጵያ ኦሮሚያ ቢሆንም በልጅነቱ በተለያት ኢትዮጵያ ስሙ አይነሳም። በህንድ ድርሳናት እንደሚነገርለትም ይህ ሰው የ17 ዓመት ወጣት እያለ የገባበት የውትድርና ህይወት አህመድ ናግራ ይባል የነበረውን ግዛት ሙጋሃል ተብሎ በሚጠራው መንግስት የተቃጣበትን ወረራ በመመከት ከጥፋት አድኗል። ይህም ለዚህ ወጣት ተዋጊ ህይወት አዲስ ፈርቀዳጅ አጋጣሚ ነበር። ከዚህም በኋላ የፈጸመው ጀብዶ እንዲሁም አስተዋይነቱ የሚነገርበት መንገድ በህንድ ታሪክ ውስጥ ወሳኝ ሚና መጫወቱን የሚያጎላ ነበር። ከብሪክስ ድህረ ገጽ በፈይሶ ከድር የተዘጋጀውን ጽሑፍ በዚህ መልክ ያቀረብነው የአምባር ማሊክ ታሪክ ይህንን ይመስላል። አበቃን። ሰላም።